ሰላም እና ውድ የዩቲዩብ ቤተሰቦቼ እንግዲህ አሁንም በአዲስ ስራ ከች ብዬላችኋለሁ። እንግዲህ አዳዲስና ቴክኖሎጂ ነኮችን ያው ፍሬ ዩቲዩብ ላይ እና ቴሌግራም ቻናል ላይ እንደምታገኙ አልጠራጠርም እና አዲስም ስለሆነ አብረን እንደምናደግ ተስፋ አለኝ። ዛሬ ደግሞ ማስተር ካርድ እንዴት በባይቤት እናገኛለን? ማስተር ካርድ ለተለያዩ ለጉግል እና የተለያዩ እና አሌክስ ፕሬም ባል የውጭ ሀገር እቃ ለማዘዝ ለተለያዩ ነገር ከኢንተርኔት ጋር ለተገናኘ ማስተር ካርድ ማግኘት ለተቸገራችሁ ወንድሞቼ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ይህንን ማስተር ካርድ በነፃ እንዴት ማግኘት ትችላላችሁ ለሚለው ነገር መጀመሪያ ባይቤት አፕሊኬሽን ያስፈልጋችኋል። ባይቤት አፕሊኬሽን ማለት ደግሞ የምትመለከቷት እቺ ነች። እቺ ባይቤት አፕሊኬሽን ትባላለች። ስለዚህ እቺኛዋን ደግሞ ባይቤት ቴሌግራም ላይ ሊንኩን ሼር አድርጌዋለሁ። እዛ ገብታችሁ ባይቤት እና ወርዳችሁ ቬሪፋይ ማድረግ ይጠበቅባችኋል። ቬሪፋይ ለማድረግ ያው የግድ ዲጂታል መታወቂያ ያስፈልጋችኋል ወይ ፓስፖርት፣ ናሽናል አይዲ። በነዛ ቬሪፋይ አድርጋችሁ ባይቤትን መክፈት ትችላላችሁ። ባይቤት ከፍታችሁ እንደገባችሁ በነፃ ያለ ምንም እንግልት ያለ ምንም ወጪ ማስተር ካርድ ማግኘት እንችላለን። ስለዚህ ያው እኔም አዲስ ነው እንደናንተ ባይቤቱን ፍሪ ያደረኩት። ስለዚህ እናንተ ስገቡ ኢንተርፌሱ እንደዚህ ያሳያችኋል። ይቅርታ እና ባይቤት ቀጥታ እንደገባችሁ ባይቤት ላይ የተለያዩ ነገሮች አሉ። እዚህ ላይ ትሬድ ማድረግ ትችላላችሁ እና ቀጥታ ወደ ጉዳዩ እንግባና አሁን እኔ ማሳያችሁ እንዴት ማስተር ካርድ በነፃ ያለ ምንም ክፍያ እንዴት እናገኛለን የሚለው ነው። ማስተር ካርድ ማለት ደግሞ ጥቅሙን በተለይ የምታውቁት አላችሁ። ብዙ አይነት ጥቅም አለው ማስተር ካርድ ማለት በጣም ከባድ የተለያዩ ነገሮችን ኦንላይን እዚሁ ኢትዮጵያ ውስጥ ቁጭ ብለን ማዘዝና መግዛት እዛ ውስጥ ዲፖዚት አድርገን ያለ ምንም ድካም ዶላር ከባይናንስም ከባይቤትም ቢሆን እዚህ ውስጥ ዲፖዚት እያደረግን ያንን ካርድ እንደ ባንክ ቤት ማለት ነው የምንጠቃቀምበት። እንግዲህ አገር ውስጥ ሆነ ብዙ ነገር አደረክ ማለት ነው። ስለዚህ ባይቤት ካርድ ያው እንደዚህ ይገኛል። ባይቤት ካርድ ይላል ያው ውስጡ ላይ ያለ። ስለዚህ ምንም የምታወጡት ነገር የለም። ዋናው ቬሪፋይ ባይቤቱን ብቻ ነው ቬሪፋይ ማድረግ የሚጠበቅባችሁ። ስለዚህ ያው ለኔ ደግሞ ከ3 ቀን በኋላ ማስተር ካርድን ሰጥቶኛል። እናንተም እዚህ ውስጥ ገብታችሁ ቶፕ የራሴ ነው። ይሄን ከፍቶ ማሳየት ደግሞ አይቻልም ምክንያቱም የራሴ ነምበር ስላለው። ስለዚህ ማይ ካርድ እናንተ እዚህ ጋር ስትመጡ ይጠይቃችኋል፣ መረጃ ይጠይቃችኋል። ባይቤት የከፈታችሁበትን ኢሜል ይጠይቃችኋል። ከዛ አውተንቲኬት ይጠይቃችኋል፣ ፒን ነምበራችሁ ይጠይቃችኋል። እሱን ስትሞሉት ከዛ ሪቪው ትልታላችሁ፣ ሰሚት ትልታላችሁ። ከዛ በ24 ሰዓት ውስጥ ያኛው ማስተር ካርድ መጥቶ ይገባላችኋል። ኢሜል ላይ ነው የሚላክላችሁ። ኢሜል እንደተላከላችሁ ደግሞ እዚህ ውስጥ መታችሁ ማየት ትችላላችሁ። ኢሜል ትገባላችሁ። ከዛ በኋላ ከተላከላችሁ በኋላ በዚህ መልክ አድርጎ ያስቀምጥላችኋል። እኔ ባይቤቴ ነው ያው እዚህ ጋር ገብተህ ክሊክ አድርግ ምናምን ብሎኝ እኔ ገብቼ አግኝቻለሁ፣ ማስተር ካርድን አግኝቻለሁ። እናንተም ገብታችሁ ማስተር ካርድ መውሰድ አለባችሁ። ወደፊት ይሄ ነገር ከባድ ሊሆን ይችላል፣ ክፍያ ውላ ሊሆን ይችላል። አሁን ግን ቀለል ባለ መልክ ስላደረጉት ሁላችሁም ገብታችሁ ተጠቀሙበት። ሰላም ይመቻችሁ። እኔ ፈራው ነኝ። በዚህ ቻናል ስለ ቴክኖሎጂ፣ ስለ ኦንላይን ስራዎች እና